እምነቶችን መጣል ነው ይሄ እንዲ ነው ብለ የምታስበው ነገር መጣል ፈጣሪም ገብቶ እንዲሰራ እሱ አለው እንዲያረግም ከፈለግን እግዚአብሔር ብለን ከልጅነት ጀምሮ የተነገረንን ነገር መፋታት ማለት መካድ ማለት ልክ አይደለም እኮ አይደለም ግን እሱ እንደዚህ ነው እንት እንደዚህ ነው ምናምን ወሬው ነው እኮ ቢሊፍ ሲስተሙ ለኤክስፒሪየንስ ነው የሚዳርገ መፋታት ታውቃለህ እኮ አያገለግልም እኮ አይደለም አለመፍቀድ እኮ የሚመጣው በመታወቃቸው ዕውቀቶች ምክንያት ነው እኮ ላልችል ይችላል ላይሆን ይችላል ይሄ ሲያስ ብዙ ነገሮችን ኮንትሮል ከማድረግ ነው የሚመጣው አለመልቀቅ ማለት ነው ኮንትሮል አለማድረግ ደግሞ የሚመጣው ከማወቅ ነው ምን ከሞቅ ምንም እንደማታቅ ለርን እንዳረከው እንጂ ለርን ያረካቸውን የተማርካቸውን ነገሮች አንለርን ማድረግ እንደሚጠበቅብህ ስታውቅኮ ምንም መፍታት ነው የሆነ ምሳሌ ነው ታውቃለህ ያስባለሁ የሆነ ሰውዬ ገደል ጫፍ ላይ ነውና ስር ይዞ ተንጠልጥሎ እና አድነኝ ፈጣሪ ሆይ ምናምን ብሎ ሲጠይቀው ልቀቀው ነው ያለው ልቀቀው አለቅም አረ ከልቀቁትማ ወድቃለሁ ነው ማለት እንደ ሰው ተንጠልጥለ ልታስብ የምትችለው ልትወርቅ እንደምትችል ነው እንዴ ላድነኩ ነው ልቀቀው እያለክ ካለቀቀው እንግዲህ ፋይናሊ የለም ሰውየው ቢለቀው ኖሮ ይሄኔ አንድ ክንድ ነበረ መዝለል ይችል ነበረ ገብቷል አይደለ ይሄ ምሳሌ ህይወታችን ላይ እንዴት መሰለ